አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ለእናንተ ይሁን። ዛሬ ይዤላችሁ የመጣሁት አንድ እህታችን እዚህ ሀገር ላይ አረብ ሀገር ላይ የምትሰራ እህቴ አሰሪዋ እየጠየቀቻት ነው። ምንድነው አልሽ ስትላት እኔ አላጸዳም ክላስሽን ለምን ስትላት እኔ ሀገሬ ነው የምገባው፣ ሀገሬ መግባት እፈልጋለሁ። አይ ሀገርሽ እኮ የምትገቢው 2 አመት እኮ መክተብ ላይ ተፈራርመን ነው የመጣ ነው። ስለዛ 2 አመት ስትጨርሺ ትገቢያለሽ አለቻት። አይ እኔ እኮ እዚህ መክተብ እኮ ሙቺ አላለኝም፣ እዚህ ቤት ሙቺ ብሎኛል አለቻት። አላለሽም፣ ኢንሻአላህ ሀገርሽ ገብተሽ ትሞቻለሽ፣ ነይ ሀገርሽ ትሞቻለሽ፣ ነይ አሁን እዚህ እያለቻት ነው ማለት ነው። ያው ብዙዎቹም ስርዓት አልባ ሰዎች አሉ እዚህ ሀገር መራሂ መረቦ አላህ ያዘነለት ስቀር። ልጅቷ ደግሞ ምን ያክል ጉዳት እንዳለባት በሰውነቷን ያስታውቃል። እኛ አበሾች ብዙን ጊዜ ራሳችን አንጠብቅም፣ ራሳችን ትሪት አናደርግም። እኛ ጠዋት ተነስተን የምንጠርግበት መክኒሳ ነው የምንፈልገው እንጂ እስቲ ፍጡርና ፍጥር ወይንም ደግሞ ቁርስ እንብላ አንልም። እንደ ሌላ ዜጎች አይደለንም። ሌሎች እኮ ዜጎች ተነስተው ቁርስ ሳይበሉ ወላሂ አንድ ሲኒ አንስተው አጥቡ። እኛ አለን ሁልጊዜ የማንለወጥ ማለት ነው። አረቦች ደግሞ 24 ሰዓት ብንሰራ ደስታቸው ነው። እስቲ ደክመሻል ረፍ የሚል እኮ የለም። የሌላ ሀገር በተለይ ነጮች ሁለቱ ሀገር ከመጡ ማለት ነው ወላሂ ራሳቸው እኮ እንደ ፀሐይ ነው የሚያበራው። ያኔ ፊታቸው ብታዩ። እኛ ግን በ13 አመት የ13 አመት ልጃገረድ ሆነን የ40 አመት ሴት ነው የምንመስለው። ለምን ራሳችን አንጠብቅም? ማዲያት በማዲያት ሆነናል። እስቲ የትኛውን መስተሽፋ ሂዱ ወላሂ አበሻ ነው እንጂ የሚታከመው የሌላ ዜጋ አታገኝም። ለምን አበሻ አንዴ ኩላሊቴ ትላለች፣ አንዴ ጀርባዬ ትላለች፣ አንዴ ልቤና አመመኝ ትላለች። ለምን በራሷን አትጠብቅም? በሰዓቱ ቁርስ አትበላም፣ በሰዓቱ ምሳ አትበላም፣ በሰዓቱ እራት አትበላም ማለት ነው። ዙሁር ነው ቁርስ የምንበላው እኛ አበሾች። ምሳ የምንበላው ደግሞ መግሪብ ነው። ምግባችን ስነ ስርዓት አንጠብቅም። የምንሰራው ሀገር ነው የምንልከው፣ የራሳችን አንይዝም። የሌላ ሀገር ዜጎች እኮ ከራሳቸው ሲተርፋቸው ነው ወደ ሀገራቸው ወይም ወደ አካውንታቸው የሚገባው ማለት ነው። ግን ውሃ ሀታ የጋሩራውን ውሃ እኮ አይጠጡም። ካርቶን ነው አምጥተው የሚጠጡት በራሳቸው ገንዘብ ገዝተው ማለት ነው። እኛ ግን የራሳችን 1 ብር እኮ አናወጣም። ግን እኮ ሌላ ሰው ታሟል፣ እንደዚህ እኮ ከሌ እኮ እንደዚህ ሆናለች ስንባል የመጀመሪያ ፈርስቷን የምንልከው እኛ ነን። ግን እኛ ራሳችን እንኳን ራሳችን አናውቅም ማለት ነው። ስለዚህ ውድ እህቶቼ ምን ለማለት ፈልጌ ነው፣ መጀመሪያ ከራስ በላይ አንፋስ። ራሳችን መጠበቅ አለብን፣ ራሳችን ትሪት ማድረግ አለብን። ውድ እህቶቼ እህቴን የምትመስል ነገር እዩዋት፣ አጥንቷ ወጥቷል፣ ልብሷ ራሱ ለቋት ሄዷል። ያለችበት ደግሞ አላህና እሷ ነው የምታውቀው። ግን ራሳችን እንጠብቅ፣ ከሌላ ዜጋ መማር አለብን። ወላሂ ብዙ ዶክተሮች እኮ ይሉናል እናንተ እኮ ሀበሾች ራሳችሁን አትጠብቁም ለምንድን ነው ይሉናል። ስለዛ ሁላችንም ወደ ራሳችን እንመለስ። እህታችንን ባለችበት ጭንቀት አላህ ፈረጃውን ያምጣላት። ዱአ አድርጉላት። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ። ሰላም አለይኩም ወራህመቱላሂ ወበረካቱ።